የተደቀነን አደጋ ለመከላከል በመድረስ የወጣው የአስቸኳይ ጊዜ አዋጅ መንግስት የአገርን ህልውና ሉዓላዊነትና የግዛት አንድነት ከውስጥም ሆነ ከውጭ ጠላቶች ለመጠበቅ ነው ብለዋል። አምባገነኑ የደርግ ስርዓትና በቄሮ የኦሮሞ ወጣቶች ተወግደው የነበረው ኢህአዴግ በመውደቂያ አካባቢያቸው ሀገር አቀፍ የአስቸኳይ ጊዜ አዋጆችን ማወጃቸውን ታዛቢዎች እያስታወሱ ናቸው። የኦሮሞ ነጻነት ሰራዊትና የትግራይ የመከላከያ ኃይሎች ወደ ፍንፍኔ እያመሩ መሆናቸው ይታወቃል። ለፍንፍኔ በቅርብ ርቀት ላይ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት መካከለኛው እዝ አዛዥ ጃልጅሬኛ ረቡማ የባለስልጣናት ለቅሶና አዋጅ የብልጽግናን ስርዓት ከመወገድ አያድነውም፣ አብይ አህመድ በቁጥጥር ስር መዋል አለበት ማለቱ ይታወሳል። የኦሮሞ ነጻነት ሰራዊት ጉዞ ወደ ፍንፍኔ የተባለውን አዲስ ኦፕሬሽን መጀመሩን የሰራዊቱ ዋና አዛዥ ጃልመሮ ድርባ መግለጹም አይዘነጋም። ወሎ ውስጥ በከሚሴ ዞን ባቴ ከተማ የብልጽግና ባለስልጣናት አካባቢውን ጥለው መሸሻቸውን ተከትሎ የከተማ ነዋሪዎች አዲስ አስተዳደር የመረጡ አካባቢያቸውን ያረጋጉ መሆናቸው ተነገረም። በወሎ የባቴ ከተማ ነዋሪዎች የኦሮሞ ነጻነት ሰራዊትና የትግራይ ኃይሎች ባቴ ከተማ መግባታቸውን በደስታ ተቀብለው ራሳቸውን በራሳቸው ለማስተዳደር ውይይት መጀመራቸው ተነግሯል። ወደ ባቲ ደውዬ ነበር ነው። እሺ እድል ለሰጣችሁን እንግዲህ አመሰግናለሁ። እንግዲህ አሁን የምንገኘው ባቲ ከተማ ውስጥ ነው። ከትናንትና ጀምሮ ያው ትናንትና አንድ እስከ 8 ሰዓት የሚሆን ቶክስ ነበረ። ቶክስ የተገጠመ የቲፒኤልኤፍ እና የአብይ አህመድ እንትን ጥሮች ናቸው ማለት ነው። ስለዚህ የተጋጠሙበት ያው ቲፒኤልኤፎቹ ያው አሸንፈው ባቲ ተቆጣጥሯት የኛ የቄሮ ደግሞ ተሰልፎ ተቀብሏቸዋል። እነሱ ጋር የጣላቻ ስለሌላቸው ለማንኛው አሁን ሁሉ ከተማ ባቲ አሁን ዴና ላይ ናታ። ከተማ ቄሮ ጋር ጠሬ ጋር ሁሉ ሰላም ነው ማለት ነው። እውነት ነው። አስተዳደር እንግዲህ የበፊቶቹ ሁሉ ሸሽቶ ወጥቷል። ምንም የለም። አሁን እነሱ ደግሞ ህዝብ ጋር ተደራጅተው ሁሉ እያረጉ ነው። አስተዳደርም እየሰሩ ሁሉ ነገር አሁን እየሰሩ ነው በአዲስ ማለት ነው። እንግዲህ የበፊቱ አጠቃላይ ተወድሟል። አዲስ ገና ሊመሰረት ዛሬ አሁን ተጀምሯል ማለት ነው። በአጠቃላይ የበፊቶቹ ሸሽቶ ሁሉ ነገር ምንም ስራ ላይ አልዋሉም፣ ጥሎ ሄዷል። አዲስ እየተመሰረተ ነው በቲፒኤልኤፍ። ህዝቡ በደንብ ነው የተቀበሉ በደስታ እንግዲህ ህዝቡ ጥላቻ የላቸውም ከነሱ ላይ። በፊትም ኦነግ ሸኔ ሲሉ ባሲና ከሚሴ ሲያቋሹ ነበር። ኦሮምኛ ተናጋሪ በወሎ ውስጥ ኦነግ ሸኔ ሲሉ ሲያቋሹ ነበር። እንትን ኃይል ነበሩ። እንግዲህ እነዛ ኃይሎች ደግሞ ሲሸነፉ ለኛም ደስታ ነው እንጂ ምንም ነገር እንትን የለንም። በአንድ ግለሰብም እንግዲህ እኔ በጣም ደስ ብሎኛል። በእንደዙ ሁሉ ኢትዮጵያ በአንድ ጊዜ ነጣ ብትወጣ ደስ ይለኛል። ከሚበጣበጥ ሀገራችን ወይም በሰላም አልኖርም። ሁሉ እንደዚህ ቢሆን እኔ ተኛ ነኝ ነው ማለት። በእኛ ጋር ሰላም ነው፣ ሁሉ ቆንጆ ነው። ያው ተቀብለናል በደስታ። እነሱም ህዝቡ ጋር በደንብ እየተወያዩ ነው። ምንም የችግር ያመጡ ነገር የለም። የሰው ነገር አይነኩም። ሁሉ ነገር ንጹህ ነው። በደስታን የተቀበለው በደስታ አብሮ ነው መሄድ ያዙ ማለት ነው። እንግዲህ አንደኛ ይሄንን የጥላቻ ዘመቻ የተዘመተበት እንግዲህ በህዝብ በራሱ በኢትዮጵያና ኢትዮጵያ ውስጥ ይሄ ኃይል የተነሳበት እንግዲህ ማንኛው ሰው በራሱ ላይ ሀስቦ ይሄንን ጠላቶችና ይሄን መንግስት ለህዝብም ለሀገርም ስለማይጠቅም ይሄንን መንግስት ቀይረን በአዲስነት በህዝብ የተመረጠ በተወደደ በእጅ ተመርጦ በምርጫ መንግስታችን እንድናቆም ይሄንን መንግስት አፍርሰን በኃይል እንግዲህ በአንድነት ሴቱም ወንዱም የቻለውን ሁሉን አዋጥቶ ይሄንን መንግስት በቃ እንዲወርቅ ለማድረግ ነው። በነጻነት እንድንኖር ማለት ነው። ለዛ ነው እንግዲህ አሁን አንደኛ ጥያቄ። ሁለተኛ ወጣቱ ደግሞ በቻለው አቅም ታጥቆ እንዲዋጋ
ሰላም እንዲያመጣ ማንኛው ብሔር የማይመጥ ጦር ነው ማለት ነው። ይሄንኛው ብሔር አይመጣም የማንነትና የብሔርም ከሆነ አሁን የሀገር ጉዳይና የሃይማኖት ጉዳይ የለውም። ይሄ የህብረተሰብ ጥላቻ ዘመቻ ኢትዮጵያ ሙሉ በሙሉ ስለሆነ በመንግስት ብቻ ስለሆነ ጥላቻ ያለው ህዝብ ላይ ጥላቻ ስለሌለ እንግዲህ እኛ ጋር በኩል መንግስት ላይ ጥላቻ ስላለን እነሱ ጋር አንድ ሆነን ይሄንን መንግስት እንዲወርቅ ማድረግ እቅድ አለን ማለት ነው። የኦሮሞ ነጻነት ሰራዊት በነባር የነጻነት ታጋዮች ስም ሰይሞ ሲያካሄድ የቆየውን ኦፕሬሽን አጠናቆ ጉዞ ወደ ፍንፍኔ የተባለ አዲስ ኦፕሬሽን መጀመሩን የሰራዊቱ ዋና አዛዥ ጃልመሮ ድርባ ገለጸ። ጉዞ ወደ ፍንፍኔ ተብሎ በኦሮሞ ነጻነት ሰራዊት የተሰየመው የሁለተኛው ኦፕሬሽን ዋና ዓላማ አምባገነናዊ ስርዓት በመገርሰስ ፍንፍኔን መቆጣጠር መሆኑን የሰራዊቱ ከፍተኛ አዛዥ ጃልመሮ ድርባ ተናግሯል። አምባገነናዊውን ስርዓት ለመገርሰስና በኦሮሞ ህዝብ ላይ የተጫነውን የባርነት አገዛዝ አሽቀንጥሮ ለመጣል የኦሮሞ ህዝብ ለኦሮሞ ነጻነት ሰራዊት እያደረገ ያለውን ያልተቆጠበ ድጋፍ የበለጠ አጠናክሮ እንዲቀጥል ጃልመሮ ድርባ ጥሪ አቅርበዋል። ከኦሮሚያ ሚዲያ ኔትወርክ ጋር ቆይታ አድርጎ የነበረው የመካከለኛው ኦሮሚያ የኦሮሞ ነጻነት ሰራዊት እዝ ምክትል አዛዥ ጅሬኛ ረቡማ በበኩሉ ብልጽግና የኦሮሞ ህዝብ ቀንደኛ ጠላት ነው ብለዋል። እየወደቀ ያለው አገዛዝ በስርዓቱ ባለስልጣናት ለቅሶ ከውድቀት አይድንም ያለው የሰራዊቱ ከፍተኛ አዛዥ ጉዞ ወደ ፍንፍኔ ዘመቻም ተጠናክሮ ቀጥሏል ብለዋል። አብይ አህመድ እጁን መስጠት አለበት ያለው የኦሮሞ ነጻነት ሰራዊት የመካከለኛው እዝ ምክትል አዛዥ ጅሬኛ ረቡማ ከወንጀለኛ ጋር የሚደረግ ብሔራዊ የተባለው ውይይትም የለም በማለት ገልጸዋል። የትግራይ ህዝብ የወደፊት ዕጣ ፈንታ ነጻ በሆነ የህዝብ ውሳኔ እንደሚወሰን ሌተናንት ጀነራል ጻድቃን ገብረትንሳኤ ተናገሩ። የትግራይ ኮማንድ ፖስት ኮሚቴ አባል የሆኑት ጀነራል ጻድቃን ገብረትንሳኤ የትግራይ ሰራዊት እያገኘ ያለውን ድልና አጠቃላይ የሀገሪቷን ወቅታዊ ሁኔታን በተመለከተ ለትግራይ ቴሌቪዥን ሰፊ ማብራሪያ ሰጥቷል። አብይ አህመድ ከትግራይ ህዝብ ጋር ወደ ጦርነት እንዳይገባና ሰላም ለማውረድ ሰፊ ጥረት ማድረጋቸውንም ገልጿል። አብይ አህመድ ሰላም ለማምጣት ያደረጉትን ጥረት ወደ ጎን በማድረግ በጥቅም ሊገዛኝና ሊደልለኝ ሞክሯል በማለትም አጋልጧል። ከአብይ አህመድ ጋር 3 ጊዜ በመገናኘት የነበራቸውን ስጋትና የመፍትሄ ሐሳብ በማቅረብ ሁሉንም ነገር በሰላም ለመፍታት መሞከራቸውን ተናግረዋል። አብይ አህመድ በመጨረሻም በገንዘብና በጉልበት የማይሰበርና የማይንበረከክ የለም፣ የትግራይ ጉዳይ እኔው እፈታዋለሁ፣ አንተ ለዚህ እንቅልፍ ማጣት የለብህም እንዳላቸው ጀነራል ጻድቃን ገብረትንሳኤ ገልጸዋል። የዓለም አቀፉ ማህበረሰብም ሚናን በተመለከተ ጀነራል ጻድቃን በሰጡት አስተያየት የራሳችንን ስራ የምንሰራው እኛ ነን፣ ዓለም አቀፉ ማህበረሰብ የሚረዳን እኛ በሰራን መጠን ነው በማለትም ገልጸዋል። ጦርነት የፖለቲካ አካል ነው። አንድን የፖለቲካ ዓላማ ለማሳካት የመጨረሻው አማራጭ መሳሪያ ነው በማለት የተሳሳተ የፖለቲካ አመለካከትን እያወደሱ ጦርነትን በማድረግ ማሸነፍ እንደማይቻል ጀነራል ጻድቃን ተናግረዋል። ሁሉም የሀገሪቷ የፖለቲካ ኃይሎችን በሚያሳትፍ መልኩ ቀጣዩን የሀገሪቷን ሽግግር ሁኔታ እንደሚወስን ተስፋ እንዳላቸውም ገልጿል። የትግራይ ህዝብ ከኢትዮጵያ ህዝብ ጋር የመቀጠልና የራሱ የሆነ አገር ለመመስረት የመወሰን ጉዳይ ነጻ በሆነ የህዝብ ውሳኔ ድምጽ ይወሰናል በማለት ጀነራል ጻድቃን አክለዋል። የትግራይ ህዝብ የደህንነት ዋስትና በሁለት ነገሮች እንደሚወሰን የገለጹት ጀነራል ጻድቃን እነዚህም የህዝቡ አንድነትና ጦር ሰራዊቱ መሆናቸውን በመግለጽ እነዚህን ነገሮች ካሳካን የምንፈልገውን ማግኘት ቀላል ነው ብለዋል። የደርግ አምባገነናዊ ስርዓት በትጥቅ ትግል ከተወገደ በኋላ
ጀነራል ጻድቃን ገብረትንሳኤ የኢትዮጵያ መከላከያ ሰራዊት ኤታማዦር ሹም ሆነው ማገልገላቸው ይታወሳል። በወሎ ግንባር የውጭ ኃይሎች ከትግራይ መከላከያ ጦር ጋር በመሆን ወቅተውናል ሲል አብይ አህመድ ተናገረም። የትግራይ ኃይሎች ቃል አቀባይ ጌታቸው ረዳ ውንጀላውን ውሸት ነው ብሎታል። ነስረዲን ሁሴን ተጨማሪ ያክልበታል። የብልጽግና ፕሬዝዳንት የብልጽግና ጦር የበላይ አዛዥ አብይ አህመድ ከሚኒስትሮቹና ከሚኒስትር ዴታዎቹ ጋር በትናንትናው ዕለት ባደረገው ስብሰባ የውጭ ሀገር ተዋጊዎች በወሎ ግንባር ተሳትፈዋል አለ። ከፍተኛ ተስፋ የመቁረጥና የመሸነፍ ስሜት በአብይ አህመድና በሚኒስትሮቹ ላይ በታየበት ስብሰባ አብይ አህመድ ነጭና ጥቁር የባዳ ሰራዊቶች ከህወሓት ጋር በመሆን ተዋግተውናል ብሏል። አብይ አህመድ የውጭ ኃይሎች ከኛ ጋር ተዋግተዋል፣ የህይወት ዋጋ በመክፈል ላይ ይገኛሉ ሲል የተዋጉት ሰራዊት አባላት እነማን እንደሆኑ የተናገረው ነገር ግን የለም። አብይ በንግግሩ ውስጥ እኛ ካለን ጉልበትና ቴክኖሎጂ በላይ ያላቸው አካላት በከፍተኛ ደረጃ የተቀናጀ የመረጃና የቴክኖሎጂ ድጋፍ በማድረግ ላይ ይገኛሉ ሲልም ከሷል። ነጮች ጥቁሮች በደሴ ውጊያ ከቲፒኤልኤፍ ጋር ተሳትፈው ሞተዋል። ይሄ ጉዳይ ይሄ ፈረስ የሚጋልበው አለ ሲባል የነበረው አባባል አይደለም፣ በተግባር ታይቷል። እኛ ካለን ቴክኖሎጂ በላይ ካለን አቅም በላይ ያላቸው ኃይሎች በቴክኖሎጂ በመረጃው ከፍተኛ ደረጃ ድጋፍ ያደርጋሉ። አብይ አህመድ ይህን ማለቱን ተከትሎ የትግራይ ኃይሎች ቃል አቀባይ ጌታቸው ረዳ አብይ የውጭ ኃይሎች ተሳትፈዋል ማለቱ ውሸት ነው ሲል አጭር ምላሽ በትዊተር ገጹ ላይ አስፍሯል። ለአንድ ዓመት እየተካሄደ ባለው ጦርነት ወታደሩ መበተኑንና መሳሪያዎችን ሸጠው ወደ ኋላ የሸሹ መኖራቸውን ያመነው አብይ አህመድ በጦርነት ውስጥ የሚፈጠር ነው በማለት አስተባብሏል። አብይ አህመድ በጭንቀት ውስጥ ለነበሩ ሚኒስትሮች በመጨረሻም አይዟችሁ በመልካም ዜና እንገናኛለን ሲል ስብሰባውን አጠናቋል። እየተካሄደ ባለው ጦርነት በብዙ 10 ሺዎች የሚቆጠሩ የሰራዊቱ አባላት ተገድለዋል፣ ሌሎችም ተማርከዋል። Goota taggame yiti moggaase adeemsa ture xumuruun bobbaa marsaa lammaffaa duula imala gara Finfinnee jedhu sochii waraanaa irra jiraachuu ajajaan olaanaan waraana bilisummaa Oromoo marroo dirribaa ibseem sochii waraana marsaa lammaffaa kanaan waraanni bilisummaa Oromoo hidda gabroonfataa booqqisuu fi handhuura Oromiyaa magaalaa Finfinnee kan sirni gita bittootaa keessatti oomishamu qabachuu akka ta'e qondaalli olaanaan waraana bilisummaa Oromoo turtii raadiyoo arraata biyyoolessa Oromiyaa wajjin taasiseen ibsee jira. Uummanni Oromoo sochii waraanaa waraanni bilisummaa Oromoo taasisaa jiru cinatti duula imala gara Finfinnee kana milkeessuu fi gabrummaa hiddaan buqqisee gatuuf dammaqiinsi siyaasaa fi hawaasummaa yeroo kamuu caalaa akka barbaachisuu fi waraana isaa cinaa akka dhaabbachuu qabu dhaamee jira. Dura waraanni bilisummaa Oromoo Oromiyaa dhuunfachuuf taasisaa jiru sababeeffachuun koreen tumsaa waraana bilisummaa Oromoo Afrikaa kibbaatti ijaaramte. Dilbata dhufuu gaafa sadaasaa torba bara 2021 tumsi diinagdee waboof akka taasifamuu fi marii hawaasaa